ለእናትህ ሌላ ልጅ ላመጣልሽ ነው ብለህ ንገራት። ሄሎ ዛሬ ስራ አገባም እንዴ? ከሰዓት እገባለሁ። ቦስ እያበደ ነው። ዝም ብለህ ከሰዓት ፊትን አስገር። ችግር የለውም። ሰውየውን ታውቀዋለህ አይደል? ማረጌን አሳየኝ ስልህ አሰሬን አሳይተህ ልትገለኝ ነው? ልጄን አየሽው አይደል? ካላሳደኩት ምን ያደርጋል? ያቺን ልጅ ለምን አቀረብሻት? የልጄን ልጅ ለማየት የማየው ስቃይ ነው። አንተ መዘዝ እንጂ ክብር አታውቅም። ተማራልሽኝ፣ ተማርኩልሽ ማልወደውን ትምህርት አግባልሽኝ፣ ሳልፈልግ አገባው። ለምን ትቃጠላለህ? ፍታልሽኝ፣ ፈታው። እሺ ምን ልሁን? የማሪቱ ልጅ እናቱ ያለችውን ተምሮ አሁን ያለው የት ነው? ያደለውማ እንደዚህ ነው አለሁ እንጂ እኔ። የአልማዝ ልጅም እኮ ቤተሰቡን አልሰማም ብሎ በራሱ መንገድ ስኬታማ ሆነ። አልማዝማ ልጇ ከሀገር ሀገር ያዞራታል። እኔንማ ዋልድባ እንኳን ይወስደኛል። እንኩ ማዘር ምንድነው ልጄ? ዝናሽ ቆንጆ ማር ነው ቅመሽ ይብላሻለች። ዝናሽ ተርፏት ነው የምታካፍለኝ? እኛ ደሃ ነን፣ ለመስጠት እስኪሞላን አንጠብቅም። ካለን ላይ መስጠት እንችላለን። ተርፎት ከሰጠ በላይ ካለው ላይ ያካፈለ ባለጸጋ ነው። ያለሽን መቆጠብ እንዳልማዝ ከሀገር ሀገር ያዞራል። አልማዝ እኮ በየጊዜው ባንኮክ የምትሄደው ልጇ የሰውነቱ ደም በየጊዜው ስለሚቀየር እሱን ለማሳከም ነው። እግዚአብሔር እኮ ድንቅ ነው። እኛ ያጣን በሚመስለን ነገር ውስጥ እየጠበቀን እንደሆነ የምናውቀው ዘግይቶ ነው። አብዛኛው ሀብታም የኛ ድህነት የለውም። እኛ ደግሞ ሀብት የማይፈታው ችግር አልገጠመንም። ደሃን ሲወድ የሚያካፍለው ከህይወቱ ነው። ህይወት ደግሞ ከምንም ጋር አይነጻጸርም። ሄሎ፣ አቤት። ዮሐንስ ተሾመ ከዘንባባ ሆስፒታል ነበር የምንደውለው። የህፃን ቃል ኪዳን ወላጅ ኖት? ልጄ ምን ሆነች? ድንገተኛ ክፍል ስለሆነች በአስቸኳይ ይምጡ። እናቷ የለችም? ሰዎች ናቸው ያመጧት። እጇ ላይ ካለው ወረቀት ነው ስልኮትን ያገኘ ነው። እሺ፣ መጣሁ።